ከ10 ስንት የምታገኙ ይመስላችኋል? 7፣ 8፣ 9 ወይስ 10? ለማንኛውም እንግሊሽ፣ ማትስ፣ ጀነራል ኖሌጅ እና አይኪው ቴስት እነዚህን ሁሉ በአንድ ላይ የያዙ 10 ጥያቄዎችን ይዤላችኋለሁ። ጥያቄዎቹ ጾታ አይለዩም፣ ትልቅ ትንሽ አይሉም። ስለዚህ ሁላችሁም ልትሞክሯቸው ትችላላችሁ። 7 ካገኛችሁ ጥሩ ነው። 8 ካመጣችሁ አሪፍ ላይ ናችሁ። 9 ካስመዘገባችሁ ትደንቃላችሁ። ከደፈናችሁ ግን በቃ እናንተ ትለያላችሁ ማለት ነው። እያንዳንዱን ጥያቄዎች ለመመለስ 10 ሰከንዶች ይሰጣችኋለሁ። ሁላችሁም ሞክሯቸው። ወደ ጥያቄዎቹ ከመግባቴ በፊት ግን አንድ ነገር ላስቸግራችሁ። ይህን ቪዲዮ እያያችሁ ያላችሁ እባካችሁ ሰብስክራይብ አድርጉና ቤተሰብ እንሆን። ቪዲዮ ላይክ ብታደርጉት ዩቲዩብ ለብዙዎች ስለሚያደርሰው ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃለሁ። ለምታውቋቸውም ሼር አድርጉላቸው። ወደ ጥያቄዎቹ እንግባ። ወደ መጀመሪያው ጥያቄ እናልፋለን። እንዲህ ላለ አንደኛው ጥያቄ የሂሳብ ጥያቄ ነው፣ የማትስ ጥያቄ ነው። 9 + 6 divided by 3 equals A 5 B 8 C 11 ይላል። መልሱ C 11 ነው። ያ የቦድማስ ወይም የፔምዳስ ህግን ማወቅ እንዲህ አይነትን ጥያቄዎች ለመስራት በጣም ነው የሚያገለግላችሁ። በመጀመሪያ መሰራት ያለበት ዲቪዥን ነው። ከዛ ነው ወደ አዲሽን መሄድ ያለባችሁ። 6 divided by 3 መጀመሪያ ትሰራላችሁ፣ 2 ነው። ከዛ ከ9 ጋር ስትደምሩት 11 ይሆናል። 9 + 6ን ግን መጀመሪያ ብትሰሩት ኖሮ የተሳሳተ መልስ ነበር ይመጣላችሁ። ሁለተኛ ጥያቄ ላይ ደርሰናል። እንዲህ ይላል He spends a lot of time dash to music ይላል። ይሄ ደግሞ የእንግሊዝኛ ጥያቄ ነው። A listening B listens C listen ይላል። መልሱ A listening ነው የሚሆነው። ያ he spends a lot of time listening to music ነው የሚሆነው። ሶስተኛ ጥያቄ ላይ ደርሰናል። ሶስተኛው ጥያቄ ደግሞ የጀነራል ኖሌጅ ወይም ደግሞ የጠቅላላ እውቀት ጥያቄ ነው። What is the second largest country in the world ይላል። A ቻይና B ካናዳ C USA መልሱ B ካናዳ ነው። ያ በዓለም ላይ አንደኛ ትልቅ ሀገር ሩሲያ ስትሆን ሁለተኛዋ ትልቅ ሀገር ደግሞ ካናዳ ነች። ስለዚህ መልሱ B ካናዳ ነው ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። አራተኛው ጥያቄ ደግሞ እንዲህ ይላል What is the letter that comes next to A C F J O አናውን ይላል። ይሄ የአይኪው ጥያቄ ነው። A U B T C ደግሞ V ይላል። መልሱ A U ነው። ያ ምክንያቱም ይኸውላችሁ በኤ እና በሲ መካከል አንድ ፊደል ነው ያለችው አይደል? ቢ። በሲ እና በኤፍ መካከል ደግሞ 2 ፊደሎች አሉ፣ ዲ እና ኢ። በኤፍ እና በጄ መካከል 3 ፊደሎች አሉ። በጄ እና በኦ መካከል 4 ፊደሎች አሉ። ስለዚህ በኦ እና በቀጣዩ ፊደል መካከል 5 ፊደሎች መኖር አለባቸው ማለት ነው። ስለዚህ ከኦ ተነስታችሁ 5 ፊደል ዘላችሁ ዩ ጋር ስለምትደርሱ ነው መልሱ ኤ ዩ የሆነበት ምክንያት ስልላችሁ ነው። ኦኬ፣ አምስተኛው ጥያቄ ደግሞ እንዲህ ይላል። ይሄ ደግሞ የሂሳብ ወይም የማትስ ጥያቄ ነው። What is the measure of a full circle? A 180 degree B 90 degree C 360 degree መልሱ C 360 ዲግሪ ነው። ያ ሙሉ ክብ 360 ዲግሪ ነው ልኬቱ። ኦኬ፣ ወደ ቀጣዩ ጥያቄ ከማለፋችን በፊት እባካችሁ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና ቤተሰብ እንሆን።
ላይክ እና ሼር ማድረጋችሁን አትርሱ። እንደዛ ባደረጋችሁት ቁጥር ዩቲዩብ ለብዙዎች ስለሚያዳርሰው እና እነሱም ስለሚጠቀሙበት ለእኛም ማበረታቻ ስለሚሆን ልላችሁ ፈልጌ ነው። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ኦኬ። ወደ ቀጣዩ ጥያቄ እናልፋለን። 6ኛ ጥያቄ ላይ ደርሰናል። 6ኛው ጥያቄ ደግሞ የእንግሊዝኛ ጥያቄ ነው። እንዲህ ይላል ሄለን ኢዝ ቶለር ዳሽ ሀር ፍሬንድ ይላል። ኤ ዛን፣ ቢ ዛት፣ ሲ ዜን ይላል። መልሱ ኤ ዛን ነው። ያ ሄለን ኢዝ ቶለር ዳን ሀር ፍሬንድ ነው የሚሆነው። 7ኛ ጥያቄ ላይ ደርሰናል። እንዲህ ይላል ዌን ዲድ ወርልድ ዋር ቱ ስታርት? ይሄ ደግሞ የጠቅላላ እውቀት ወይም የጀነራል ኖሌጅ ጥያቄ ነው። ኤ 1941፣ ቢ 1939፣ ሲ 1945። መልሱ ቢ 1939 ነው። ያ ሁለተኛው የዓለም ጦርነት የጀመረው ሴፕቴምበር 1 1939 ዓ.ም ነው እንደ አውሮፓውያን አቆጣጠር። ለዛ ነው መልሱ ቢ የሆነው። ኦኬ ወደ 8ኛው ጥያቄ አልፈናል። እንዲህ ይላል 8ኛው ጥያቄ which one is different? ማንጎ፣ ኦሬንጅ፣ ኦኒየን፣ ባናና። ኤ ኦሬንጅ፣ ቢ ኦኒየን፣ ሲ ማንጎ። መልሱ ቢ ኦኒየን ነው። ያ ከሁሉም ለየት የሚለው ኦኒየን ነው አይደል? ሌሎቹ ጣፋጭ ፍሩቶች ሲሆኑ ኦኒየን ግን እንደዛ አይደለም። 9ኛው ጥያቄ ደግሞ እንዲህ ይላል። ይሄ ደግሞ የማትስ ጥያቄ ነው። if you randomly select one day from a week what is the probability that it is Thursday ይላል። ኤ 1/7፣ ቢ 1/10፣ ሲ 1/3 ይላል። መልሱ ኤ 1/7 ነው የሚሆነው። ያ ምክንያቱም ጥያቄው ከሳምንት ላይ አንድ ቀን ብትመርጡ ያ የመረጣችሁት ቀን ሐሙስ የመሆን እድሉ ስንተኛ ነው የሚላችሁ የፕሮባቢሊቲ ወይም የመሆን እድል ጥያቄ ነው። ሳምንት 7 ቀናት ስላሉት ከሳምንቱ ውስጥ አንድ ቀን ብትመርጡ የመረጣችሁት ቀን ሐሙስ የመሆን እድሉ 1/7 ነው የሚሆነው። ማንኛውም ቀን የመሆን እድሉ 1/7 ነው የሚሆነው። ወደ መጨረሻው ጥያቄ ከማለፋችን በፊት እስካሁን ድረስ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰዎች ብዙ እንደሆናችሁ ዩቲዩብ ይነግረናል። ባካችሁን ሰብስክራይብ አድርጉና ቤተሰብ እንሆን። ከእናንተ ላይ ምንም የሚቀነስ ነገር የለም። እኛን ግን እንደዛ ባደረጋችሁ ቁጥር በጣም ታበረታቱናላችሁ። እንደገና ላይክ አድርጉትና ሌሎችም ጋር እንዲደርስ ምክንያት ሁኑ ለማለት ነው። ወደ መጨረሻው ጥያቄ እናልፋለን። 10ኛውና የመጨረሻው ጥያቄ እንደዚህ ይላል What is the opposite of happy? A joyful፣ B cheerful፣ C sad። መልሱ ሲ ሳድ ነው። የሃፒ ተቃራኒ ሳድ ስለሆነ። እሺ ጥያቄዎቹ እንዴት ነበሩ? ከ10 ስንት አገኛችሁ? 7፣ 8፣ 6፣ 9፣ 10 ስንት አገኛችሁ? በታማኝነት ኮሜንት አድርጉልኝ። ለዛሬ ያዘጋጀውላችሁ ጥያቄዎች እነዚህን ይመስሉ ነበረ። ከዚህም በኋላ ሂሳብ፣ ኢንግሊሽ፣ አይኪው እና ጀነራል ኖሌጅን የያዙ 10 ጥያቄዎችን እየሰራው ቪዲዮ ለቅላችኋለሁ። ቪዲዮ በምለቅበት ጊዜ እንዲደርሳችሁ ሰብስክራይብ አድርጉ። ላይክ እና ሼርን በማድረግ ብዙዎች ጋር ይህ ቻናል ይህ ቪዲዮ እንዲደርስ ምክንያቱን እላችኋለሁ። ቴንክ ዩ